በደንብ እያያችሁ ነው። ይሄ መኪና ጉልበት የለም። ዳገት ሲወጣ በጣም ተፋተፋል። ነዳጅ አይሰጥም፣ አይቀበልም። አውቶማቲኩን ሰም አውቶማቲክ ስለሆነ ኖርማሊ እንደሚፈልገው መኪና ጋር አልሄድም ማለት። ይህ መኪና እንግዲህ እንደሚታዩ ተፈታ፣ ውስጡ በሙሉ ሰርቪስ ተደረገ፣ ታጠበ እና አሁን ተመልሶ ወደ ቦታ የተገጠመ ነው። ከተገጠመ በኋላ ግን ሰም አውቶማቲኩ አብሮ ፕሮግራም ይሆናል ማለት ነው። አውቶማቲኩ አብሮ ፕሮግራም ሲሆን ይሄ መኪና ምንድነው የሚሆነው? እጅግ በጣም ጉልበተኛ፣ በጣም የማይቸገር፣ ለማርሽ ለመቀየር የማይቸገር፣ እንደፈለገ የሚንቀሳቀስ፣ በፈለጋችሁ በሱ አቅም መጠን ፈጥናችሁ መሄድ፣ መንቀጥቀጥ ባህሪ የሌለ መኪና ሆኖ ይሄዳል ማለት ነው። ያ ካልሆነ በየጊዜ ነዳጅ የመብላት ጉልበት ማነስ፣ ዳገት ላይ እንቅ ማለት መሞከር፣ ይሄን ባህሪ ያስከትልና ብዙ ሰዎች በጣም ምንም ችግር የሌለ ነገር ይቀየር የተባለ እናንተም መከራን ያወራቸዋል። ብዙ ሰዎች ይሄን አቅም እንግዲህ ይህን ፕሮግራም ከወደዳችሁ ሰብስክራይብ እና ሁሉም ነገር